ሰማይ ማውራት አይደለም። ይህንን ሶስት ነገር አመጣው። እኔና እናንተ ዘመን ሲጨመርልን ተቀይረናል ወይ? ገፈርሳ ዘመን ሲጨመርልን ቀኑን ጠብቆ ከደፈረሰ ጠራ። እኔና እናንተ ግን እግዚአብሔር በምህረቱ በቸርነቱ ዘመን ሰጠን። ዘመን ሲሰጠን ግን እኔና እናንተ ለመቀየር አስበናል ወይ? ሰማይ ዘመን ሲጨመርለት ጭጋጉ ደመናው አልፎ ሄደ። ለኔና ለናንተ እግዚአብሔር ግን ዘመን ጨመረልን። ለመቀየር አቅደናል ሆይ? ምድረ በዳ ባዶ የነበረችው በአበባና በሳር አበባና ያታለን። እግዚአብሔር ዘመን ሲጨመር ምድረ በዳው ስነ ፍጥረቱ ሁሉ ተቀየረ። እኔና እናንተ ለመቀየር አቅደናል ሆይ? ክርስቲያኖች ትናንትም ነጠላ ለብሰን እንመላለሳለን። ዛሬም እንደ አምናው የ2017 ነጠላ ለብሰን ለመመላለስ አቅደን ወይስ ደግሞ ንስሐ ገብተን ስጋውን በልተን ደሙን ጠጥተን መንግስቱን ለመውረስ አቅደናል? ይኸውን ክርስቲያኖች ታዲያ እግዚአብሔር ሁሉን ነገር አዲስ አደረገዋለሁ አለ። አዎ አዲስ አደረገ። ምድርን ቀየረ፣ ሰማይንም አዲስ አደረገ፣ ወንዝንም ቀየረ። በጥበቡ በአምላክነቱ በጌትነቱ ወንዝን እንደቀየረ እኔና እናንተም ደግሞ ልንቀየር ያስፈልጋል። እንድንቀየር ነው ዓመት እየሰጠን፣ እንድንቀየር ነው ዘመንም የጨመረልን እንጂ የከሌ ዘንድሮ በንስሐ ወደ እኔ ይመለስ ይሆን ብለው እግዚአብሔር ዘመን ጨመረልን። ታላቁ ሊቅ ሲናገር ቅዱስ ያሬድ ይላል፣ እግዚአብሔር በእውነት ንጉሥ ነው። በጥበቡና በጌትነቱ ክረምትን ያመጣል። በአምላክነቱና በሁሉን ቻይነቱ ለገበሬ ፍሬን ይሰጣል። ለገበሬ ምንን ይሰጣል? ፍሬን ይሰጣል። ድሃንም ያጠግባል፣ ያዘነውን ሁሉ ያስናናል አለ ቅዱስ ያሬድ። አዎ ባለ ሀብት፣ ባለ ጸጋ፣ ባለ ስልጣን ሰኔን በስልጣኑ ሊያመጣ አይችልም። መስከረምን ግንቦት ሊያደርግ አይችልም። መስከረምን ናሴ ሊያደርግ አይችልም። ይሄንን ማድረግ የሚችል ማን ብቻ ነው? መልሱልኝ። ክብር ምስጋና አምልኮት ውዳሴ ለስሙ ይሁን። ሁላችን ለነብር እንዲመጣ ይባል። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች ዘመን ተቀየረ፣ ዘመን ተሰጠን። ዘመን የተሰጠን ንስሐ እንድንገባ ከእግዚአብሔር ጋር እንድንኖር ነው። ከኃጢአት ጋር ታርፈን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ፍቅር ከማጣት ወደ ፍቅር፣ ከጥላቻ ወጥተን በአንድነት፣ ከመከፋፈል ወደ አንድነት፣ ከስካር ወደ ቤተ መቅደሱ፣ ከዘፈን ወደ ዝማሬው እንድንመለስ እግዚአብሔር ለኔና ለናንተ ዘመንን ሰጠን። ዘመን ተሰጥቶናል። እኔና እናንተ ግን ለመቀየር አስበናል ወይ? እኔና እናንተ ዘመንን የምንቀበለው እንዴት ነው? በመብላት በመጠጣት። አንዳንድ ሰዎች እኔ እኮ ባለ ልብስ አዲስ ልብስ ካልተገዛልኝ ውጪ እንዲሁም ደግሞ የሚገርማችሁ ስጋ ካልበላው ዶሮ ካልበላ ባል አይመስለኝም የሚባል ብዙ ሰዎች አሉ። ይሄ አይደለም ባል። እንዲህ ይላል ቅዱስ ዮሐንስ አፈወርቅ፣ ቅድስናን ከንጽህና፣ ንጽህናን ከትሕትና፣ ትሕትናን ደግሞ ከእምነት፣ እምነትን ደግሞ ከምግባር የኖረ ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ልብ ብላችሁ ስሙ። እንዲህ ብሎ ይናገራል። አንተ ደካማ ሰው ጠዋት ተነስተህ ወደ ሉካንዳ ሄደ ወይም ደግሞ ወደ ቄራ ስፍራ ሄደ ስጋ ገዝተህ በአዲስ ስጋ ያንን አዲስ ስጋ በአዲስ ልብስ ጠቅልለህ ቤት ውስጥ ብታስቀምጥ፣ ቤት ውስጥ ምን ብታደርግ? ምን ስጋ? አዲስ ስጋ ዛሬ የታረደ ማለት ነው። ያንን ስጋ ገዝተህ ቤት ውስጥ ብታስቀምጥ በአዲስ ጨርቅ ጠቅልለህ ከሁለት ቀን በኋላ ሄደህ ብታይ ያ ስጋ ሽታውን ቀይሮ ደምቶ ታገኘዋለህ። ምንሆና ደምቶ ታገኛለህ፣ ይሸታል። ሰው ልጅም ይላል ዝቅ ብሎ አንተም ደካማ ሰው ንስሐ የማትገባ ከሆነ እንደነዛ ስጋ ትሸተዋለህ ይላል። ከመሽተት መድኃኒዓለም ይሰውራል። ሁላችን እኮ በኃጢአታችን ተጨማልቀናል። ሁላችን በዝሙት ወርቀናል። ሁላችን በስካር በኃጢአት ጎዳና ላይ እየተመላለስ እንገኛለን። ፍቅረ ነዋይ ገዝቶናል። ከአምልኮተ እግዚአብሔር አውጥቶናል። ወንድም ወንድሙን የሚገልበት ዛሬ በሀገራችን በኢትዮጵያ ወጥቶ መግባት ሰርቶ ማደር ከባድ የሆነበት ጊዜ በምንድን ነው ስላችሁ እኔና እናንተ ሰው መሆን ስላልቻልን
ታዲያ ያ ሥጋ ይሸታል አለ ቅዱስ ዮሐንስ። ሰው ንስሐ ካልገባ ይሸታል። ንስሐ እንግባ፣ በንስሐ ሕይወት እንመላለስ። እግዚአብሔር ዘመንን የሰጠን በንስሐ ሕይወት እንድመላለስ ነው እንጂ ለሌላ ነገር አይደለም። ትዝ አይላችሁ ኦሪት ዘፍጥረት ምዕራፍ 7 በኖህ ዘመን የሆነውን ታሪክ አጠር አድርጌ ልንገራቸው። ለኖህ ዘመን ላሉት ሕዝብ 120 ዓመት ተሰጣቸው። ስንት ዓመት? 120 ዓመት ተሰጣቸው። በዚህ 120 ዓመት ንስሐ እንዲገቡ ወጋዲ በተቆም ዲከመሳሌ ብላቴ መተበረሮ ይጅራታን ይፈዋቀዮን ወጋ ከለከሰት ጋቢያ ከገለን ዋቀዮን ወሊነ ከጅራተን ዋቀዮ ሳን ፍላት ኢሳን ገሩ ሰጋገሉ ማዳን ኢሳን ገሩ ወልጅባን ኢሳን ገሩ አህመኛ ወጋዲ በተቆም ዲከመፍተን 120 ዓመታቸውን ጨረሱ። እግዚአብሔር ዓመታቸውን ሲጨርስ ኖህን ከነሱ መካከል አስቀድሞ ስለጠራ እንዲህ ይላል። ኦሪት ዘፍጥረት ምዕራፍ 7 ቁጥር 1 ላይ እግዚአብሔር ኖህን አለው፣ አንተ ቤተሰቦች ሁሉ ይዘህ ወደ መርከብ ግባ፣ በዚህ ትውልድ ፊት አንተ ጻድቅ ሆነሃልና ይላል። ጻድቅ ሆኖ ተገኘ። ኖህ እነሱ ኃጢአት ሲሰሩ በኃጢአት ሲመላለሱ 120 ዓመት ሙሉ በስካር በዘፈን በዝሙት ሲመላለሱ የነበሩት በዛን ጊዜ በስካርና በኃጢአት ሲኖሩ የነበሩት ኖህ ግን መርከቧን ይሰራ ነበር። እግዚአብሔር ቀኑ ሲደርስ ምድሪቷን በጎርፍ እንድትጠቀለቅ አደረገ። ኖህና ቤተሰቦቹ ወደ መርከቢቱ ገቡ፣ ከጥፋት ውሃ ዳኑ። እኛንም መድኃኔዓለም ያድነን። ክብር ምስጋና አምልኮ ውዳሴ ለእግዚአብሔር ይሁን። እስቲ እግዚአብሔር አንድ ላይ እናመስግን። በተሰጠን ሕልም ንስሐ ስንገባ ነው። በተሰጠን ዓመት ቅዱስ ሥጋውን አንድ ጊዜ ተበልቶ ለዘላለም ሕይወትን የሚሰጥ አንድ ጊዜ ተጠጥቶ ለዘላለም መጠጥ የሚሆንልን አማናዊ ሥጋውን በነፃ ብሉ ብሎ መድኃኔዓለም ሰጠን። ሰው ልጅ በሥጋ ሲታመም፣ ሰው ልጅ በሥጋው ሲቸገር የሥጋውን መድኃኒት ለመፈለግ ወደ ሐኪም ቤት ወደ ተለያየ ባዕድ አምልኮ ቤት ሊሄድ ይችላል። መድኃኒት ፍለጋ ውጣ ውረድ ሊወጣና ሊወርድ ይችላል። ተወደዳቸው ለእግዚአብሔር ቤተሰቦች ቆሪቸ በርባቸው ጋፈነም ሊልኩምሰት ዋን ሄዱ ያሉ ደንዳ ገረመነው ጌሰፋ ያደቁ ደንዳ ገረመነው አቤካ ደቁ ደንዳ ገራ በከገራገራ በቆሪቸ ተርገሙ ደቁ ደንዳ ማለት ፎንሳ ዋን ዱኩሰት ነፍስ ስትንታመምሽ ወዴት ነው መሄድ አለበት? ወደ ስንዷም ቤት ወደ ቤተ መቅደስ በነፃ የተሰጠን አለቅጥያ ለሁሉም ለአማራም ለኦሮሞም ለትግሬም ለጉራጌም ሁሉም አንድ ጊዜ በቀራንዮ አደባባይ ላይ የፈሰሰልን ደግሞ እዚህ ስንዷም ቤተ ክርስቲያን ውስጥ ነው የሚገኘው። ክብር ምስጋና አምልኮት ውዳሴ ለዚህ ቤተ ክርስቲያን አምላክ ይሁን። እግዚአብሔር ቤተሰቦች ንስሐ ግቡ፣ በንስሐ ሕይወት ተመላለሱ። ለኖህ ዘመን እንዳንሆን ያ ዘመን ከመጣብን መጥፎ ነው። በንስሐ ሕይወት እንመላለስ። እግዚአብሔር ዘመንን የሰጠን በንስሐ ሕይወት እንድንመላለስ እንጂ በስካር በዝሙት አይደለም። እንዲህ ይላል መኃልየ ዘሰሎሞን ምዕራፍ 2 ቁጥር 11 እስከ 12 ላይ ሄዳችሁ ስታነቡ እንዲህ ይላል። እነሆ ክረምት አለፈ፣ ዝናብም አልፎ ሄደ፣ አበቦች በምድረ በዳ ላይ ተገለጡ፣ የዜማ ጊዜ ደረሰ ይላል። እነሆ ምን አለፈ? ምን አለፈ? ክረምት አለፈ። እቺን ክረምቷን አጠር አድርጌ ልንገራችሁ። ክረምት ማለት ሰቆቃ ማለት፣ ክረምት ማለት መከራ ማለት፣ ክረምት ማለት አንድም ሰው እንደፈለገ ወጥቶ መግባት የማይችልበት ጊዜ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ቁጥር 24 እንዲህ ብሎ ተናግሯል። ጌታችን በማይለ ሥጋዌ ሲያስተምር ስለ ዳግም ምጽአቱ ሲያስተምር እንዲህ ብሎ ነገራቸው። እናንተ ሽሽታቸው በክረምት እንዳይሆን ጸልዩ ብሎ በማቴዎስ 24 ቁጥር 20 ላይ ተናግሯል። ስለዚህ እኔና እናንተ ክረምት አልፎ ሄዷል። የመከራ ጊዜ የስቃይ ጊዜ አልፏል። ይሄ ሊቃውንቱ ሲተረጉሙ ክረምት የሚባል የ5500 የጨለማ ጊዜ የመከራ ጊዜ ብሎ ሊቃውንት አባቶቻችን ይተረጉማል። ያ ጊዜ አልፏል። ክረምት አልፎ ሄዷል። ለኔና ለእናንተ ግን ዘመነ ምሕረት ተሰጥቶናል። ለአንተም ለአንቺ ለኔም ለካህኑም ለሰባኪውም ለዲያቆኑም ምሕረት ዓመት ተሰጥቷል። ስለዚህ በዚህ ጊዜ ግን ንስሐ ልንገባ ያስፈልጋል። ክረምት
አለፈ፣ ዝናቡም አልፎ ሄደ። እነሆ የዜማ ጊዜ ደረሰ። የዜማ ጊዜ ማለት የምስጋና ጊዜ ማለት ነው። የምን ጊዜ? የሰማችሁ ነው ማርያም? የሰማችሁ ነው? የዜማ ጊዜ ማለት ምን ማለት ነው አልኳችሁ? የምስጋና ጊዜ። አሁን ይሄ ዘመን የተሰጠ እግዚአብሔርን እንድናመሰግነው ዘንድ እንጂ በኃጢአት እንድንማረክ አይደለም። እግዚአብሔርን ክብሩን አምላክነቱን ከፍ የምናደርግበት ጊዜ እንጂ በጨለማ በሺሻና በዳንክራ ቤት የምንመላለስ ጊዜ አይደለም። ስለዚህ በኃጢአት እንዳንማረክ እግዚአብሔር ሁላችንን ይጠብቃል። ስለ ምርኮ አንድ ነገር ልንገራችሁ። በትንቢተ ኤርምያስ ምዕራፍ 29 ቁጥር 10 ላይ እስራኤላውያን በባቢሎን ተማርኮ ነበረ። ከአምልኮተ እግዚአብሔር ወደ አምልኮተ ጣዖት፣ ከፍቅር ወደ ፍቅር ማጣት፣ ከአንድነት ወደ መከፋፈል እስራኤላውያን በባቢሎን ገዢ ተማረኩ። ሲማረኩ እግዚአብሔር እንዲህ አላቸው። የሚገርማቸው ተወደዳችሁ ሁሉ እግዚአብሔር ቤተሰብ ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሆን። እስራኤላውያን ሲማረኩ እግዚአብሔር እንዲህ ብሎ ነገራቸው። ትንቢተ ኤርምያስ ምዕራፍ 9 ቁጥር 10 ላይ ሄዳችሁ ስታነቡ የሚታገኙ ቃል 70 ዓመት እስከምትሞሉ ድረስ። ስንት ዓመት? ኧረ መድኃኒዓለም እንደዚህ አይነት ነገር ያድርግልን። የንስሐ ጊዜ የመመለሻ ጊዜ አሁን ያደርግልን። ከሱ ጋር አንድ ሆነን ስጋውን እንድበላ ደሙን እንድንጠጣ መድኃኒዓለም የልባችንን እንቅፋት ያስወግድልን። 70 ዓመት እስከምትሆኑ ድረስ ብትጮሁ ብታለቅሱ እኔ የእስራኤል ንጉሥ አልሰማቸውም ማለት እግዚአብሔር ምን አላቸው? አልሰማቸውም። ማንኛውም ነቢይ መጥቶ ቢሰብካቸው 70 ዓመት እስከሚሆን ድረስ ሐሰት ነው እንዳታምኑ። ይልቁንም ከእስራኤላውያን ከባቢሎን ጋር ተጋቡና ልጆችን ውለዱ አላቸው። ይሄ ኃጢአት ፍሬ ነው። ዛሬ ንስሐ የማንገባ ከሆነ የምርኮ ዘመን ይመጣል። አሁንም እያየን ነው። ዛሬ የማንመለስ ከሆነ የጨለማ ጊዜ ይመጣል። አሁንም እያየን ነው። ዛሬ ተጸጽተን ለበደልነውን በደል ንስሐ የማንገባ ጊዜ የባርነት ጊዜ ይመጣል። ትዝ አይላችሁ? ቅዱስ ዮሐንስ መጥምቀ መለኮት መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ ወንጌል ሲያስተምር በማቴዎስ ወንጌል ምዕራፍ 3 ላይ ተራራው ዝቅ በል፣ ኮረብታ ይደርደር፣ ጠማማ ይቅና፣ የበደለ ይካስ ብሎ ወንጌል ሲሰብክ ነበረ። ባለፈው ሳምንት ስንማር እንደቆየ ነው። በዚህ ሳምንት ደግሞ እንደ ቤተ ክርስቲያን ፍሬ ተብሎ ይታወቃል። እቺ ሰንበት እስከ 15 ድረስ ፍሬ ትባላለች። ያ ቅዱስ ዮሐንስ ብሎ ይታወቃል። ስለዚህ የተወደዳችሁ ለእግዚአብሔር ፍሬ የምናፈራበት ጊዜ ነው። ዛሬ በማርቆስ ወንጌል ምዕራፍ 4 ላይ አባቶቻችን ከዓይናት ሲያነቡ ሰምታችኋል። ፍሬ እንድናፈራ ነው ይሄ ቀን የተሰጠን እንጂ በእግር ብቻ እንድንመላለስ አይደለም። በዝሙት በመደራት የምንመላለስ ጊዜ አይደለም። የተወደዳችሁ ለእግዚአብሔር ቤተሰቦች እስራኤላውያን ለ70 ዓመት ተማረኩ። እኛም እንዳንማረክ ንስሐ ልንገባ ያስፈልጋል። እዛ ምን እናደርግ? አንድ ነገር ልጠይቃችሁ። አሁን መዋሸት አይቻልም። አሁን የት ነው ያለነው? በእግዚአብሔር ቤተ መቅደስ ፊት አይደል? በእግዚአብሔር ፊት አይደል? በሞቴ ንስሐ አባት ያላችሁ ሰዎች እጃችሁን አንሱ። በሊቀ መላኩ በገናናው ቅዱስ ሚካኤል ስም ሲከፍ አድርጉ። ንስሐ አባት ያላችሁ እግዚአብሔር ይመስገን መልሱና እግዚአብሔር ይባርካቸው። እግዚአብሔር ይባርካቸው። አሜን ጀላካ አሜን። ንስሐ አባት የሌላችሁ እስቲ አሁን ወርደት ነው። ማን እጁን ያወጣል? እስቲ ንስሐ አባት አቤት ግማሽ ፐርሰንት ማለት ነው። እስቲ ከቤታችሁ ብላ ያላችሁ ሰዎች ወይ ደግሞ ሽጉጥ ያላችሁ ሰዎች በመንጠራ ራስን የምትጠብቅ ወዳጄ ትሞታለህ። ነብዩ እግዚአብሔር ልበ አምላክ ቅዱስ ዳዊት የሰው ዕድሜ 70 ከበዛ 80 ከዛ በላይ ሸክም ነው ይላል። ያልፋል። ደምግባትም ያልፋል። ውበትም ስልጣንም ያልፋል። ክርስቲያን ራሱን የሚጠብቀው በካህን ነው፣ በንስሐ አባቱ ነው። በማቴዎስ ወንጌል ምዕራፍ 8 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ ሕፃን ሰው ምን እንዳለ ትዝ አይላችሁ? ተወደዳችሁ ልጅ ሂድና ራስህን በካህን አሳየዋል። በካህን አስመርምረው ለሙሴ ሕግ ሲደረግ እንደነበረ አድርገው አለው። ንስሐ ግቡ። ንስሐ አባት ይኖራቸው። ብዙ ሰው ዛሬ በገንዘብ ቢኖረው ባይኖረው የአካውንት ገንዘብ ወይ ደግሞ ደፍተር ይከፍታል። ንስሐ አባቱ ዘላለማዊ ሕይወት የሚሰጠውን ታዲያ እንዴት ነው መያዝ ያቃተው? እንዴት ነው ለበደልነው በደል ንስሐ መግባት የምንፈራው?
እንዴት ነው ላጠፋነው ጥፋት መጸጸት ወደ እግዚአብሔር መመለስ ያቃተነው? አረ ወዳጆቼ ንስሐ እንግባ። እነዚህ የመሳሰሉ ክርስቶስን ገልጦ የሚያሳዩ አባቶቻችን ሰጥቶናል። እነሱ በምድር ያሰሩት በሰማይ የታሰረ እንደሚሆን፣ እነሱ በምድር የፈቱ በሰማይ እንደተፈታ እንደሚሆን ለሊቀ ሐዋርያት ለቅዱስ ጴጥሮስ አምላካችን እግዚአብሔር በማቴዎስ ወንጌል ምዕራፍ 16 ላይ ገልጾታል። እሱ ባለቤቱ ክርስቶስ ሊቀ ካህናት የሆነ የሁላችን አባት የሆነ መድኃኔዓለም ስሙ የተመሰገነ ይሁን። ታዲያ ንስሐ እንግባ ክርስቲያኖች፣ በንስሐ ሕይወት እንመላለስ። ስለዚህ ንስሐ አባት የሌላቸው ከዛሬ ከዚህ ሰዓት ጀምራችሁ ንስሐ አባት እንድትይዙ ዘመኑ የእናንተ ዘመን የልባቸው ቋጠሮ እንዲፈታ የምትፈልጉ ከሆነ ድረኝ ከሰን አከይከው ረክኒ ከሰን ግድራን ከሰን አሜኝ ከሰን ፉርማታ ከሰን ያልገቱ የወርባደን ቀልቢ ጅጅረና ገራዋቀዮት ዴቢያ በርኬኛ በክርስቲያኖ ታከተው ዮን በርባደን ተይ ገራዋቀዮት ዴቢውት ነው በርባችሳ ሐዋርያው ቅዱስ ጳውሎስ ሲመክረን እንዲህ ይላል። ይህንን ቃል ልብ ብላችሁ በደንብ ስሙ። የተወደዳችሁ ሁሉ እግዚአብሔር ቤተሰቦች ወደ ሮሜ ሰዎች በጻፈ መልእክቱ ምዕራፍ 13 ቁጥር 11 እስከ 12 ላይ እንዲህ ይላል። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ከእንቅልፍ ምን የምትሆኑበት እስቲ ይሄን ቃል ከኔ ጋር በሉ። ከእንቅልፍ በሉ እስቲ። አይሰማም። ከእንቅልፍ እናቶቼ በማርያም ስሞትላቸው ድምጻችሁን ከፍ አድርጉ። ግድ የላችሁ። ከእንቅልፍ የምንነሳበት ጊዜ ዘመኑ አሁን እንደደረሰ እወቁ። ከምን የምንነሳበት? ከምን እንቅልፍ? ከኃጢአት እንቅልፍ። እንቅልፍ የተባለ ኃጢአት ነው። ከመከፋፈል እንቅልፍ፣ ከአርበኝነት እንቅልፍ፣ ፍቅር ከማጣት እንቅልፍ፣ ከጎረቤት ጋር ተስማምቶ መኖር ያቃተነው እንቅልፍ። ከዛ ልንነቃ ያስፈልጋል። ከእንቅልፍ የምትነሱበት ሰዓት ዘመኑ አሁን እንደደረሰ እወቁ ካለ በኋላ እንዲህ አለ። ከምናምንበት ጊዜ ይልቅ መዳኛችን ዛሬ ወደኛ ቀርቧል። ሌሊቱም አልፏል፣ ቀኑም ቀርቧል። እንግዲህ የጨለማ ሥራ አውጥተን የብርሃን ጋሻ ጦርን እንልበስ። የጨለማ ሥራ ምን አድርገን አቡ የጨለማ ሥራ በልባችሁ ላይ የነገሰ ጥላቻን አጥታችሁ ጣሉት። ይህ ዘመን የተዋሕዶ ልጆች ባለማይተቦች የእናንተ የኛ ዘመን እንዲሆን የምትፈልጉ ከሆነ ይህንን የጨለማ ሥራ አስወግዳችሁ ጣሉ። ቅዱስ ጳውሎስ ከምናምንበት ጊዜ ይልቅ ዛሬ መዳኛችን ወደኛ ቀርቧል፣ ሌሊቱም አልፏል፣ ቀኑም ቀርቧል። እንግዲህ የጨለማ ሥራ አውጥተን የብርሃን ጋሻ ጦርን እንልበሳል። ምን ማለት ነው ይሄ? የብርሃን ጋሻ ጦርን እንልበስ ማለት በጸሎት እንነሳ፣ ከኃጢአት እንለይ፣ ሁል ጊዜ ወደ ቤተ መቅደሱ በመመላለስ በኪዳኑ፣ በሰዓታቱ፣ በማህሌቱ፣ በቅዳሴው፣ በሰርክ ጉባኤው ተገኝቶ የእግዚአብሔርን ቃል የምንሰማበት ጊዜ አሁን ነው ማለቱ ነው ቅዱስ ጳውሎስ። አንድም ደግሞ የኑሯችንን ነገር የሥጋ ነገር ትተን ለመንፈስ ነገር የምንበረታበት ዘመን አሁን ነው ማለቱ ነው ቅዱስ ጳውሎስ። ስለዚህ እንነሳ፣ ወደ እግዚአብሔር እንመለስ። ያለፈው ዘመናት ይብቃል። እግዚአብሔር ጋር ለመኖር እንገባ ያስፈልጋል። የተወደዳችሁ እግዚአብሔር ቤተሰቦች ዘመነ ማቴዎስ የሰላም የፍቅር ዘመን እንዲሆንልን የምንፈልግ ከሆነ በንስሐ ጎዳና ልንመላለስ ያስፈልጋል። እንዲህ ይላል ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 26 ላይ እንዲህ ይላል፣ አዲስ ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣቸው አኖራለሁ፣ የድንጋይ ልብ ከሥጋቸው አወጣለሁ አለ መድኃኔዓለም። የድንጋይ ልብ መድኃኔዓለም ከልባችን ያወጣልን። ኧረ አሜን እንጂ አሜን። Waaqayyoon ameenuun jedhee gadda laphee keenya nu faayiko. Laphee dhagaa keessanii siniifan buqqisaa jedha Waaqayyo jedhee Hisqieel raajii isaa boqonnaa 36 lakkoofsa 26 dubbata. ስለዚህ ንስሐ እንግባ፣ በንስሐ ሕይወት እንመላለስ። አለዋዛ ያሳለፍነው ዘመናችን ይብቃል። የሥጋ ሥራ ይብቃል። የመከፋፈል ሥራ ይብቃል።
ይላል ቅዱስ ጳውሎስ። አሁን አንድ ነገር ልንገራችሁ የተወደዳችሁ ሁሉ እግዚአብሔር ምስል ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ገላትያ ምዕራፍ 5 ከቁጥር 19 እስከ 22 ላይ እንዲህ ይላል erga qulqullu Phaawulos gara warra Galaatiyaatti barreesse boqonnaa 5 lakkoofsa 19 hanga 22 ላይ gaafa dubbisnu እንዲህ ይላል የሥጋ ሥራ የተገለጠ ነው hojiin foonii kan mul'ate jedha እርሱም እንስ ዝሙት፣ ስካር፣ መዳራት፣ ጣዖት ማምለክ፣ ጥላት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት ይላል ቅዱስ ጳውሎስ። የሥጋ ሥራ hojiin foonii kan mul'atedha jedha innis hammeenya, jibba, sagaagalummaa, wal qooduu, wal tuffachuu, jaalala dhabuu isaan kun hojii fooniiti jedha ይህ የሥጋ ሥራ ነው ይላል። ቀጥሎ እንዲህ ብሎ ይናገራል ሐዋርያው ቅዱስ ጳውሎስ ቁጥር 2 ላይ የመንፈስ ፍሬ ግን ይላል ለበላችሁ ስሙ የመንፈስ ፍሬ ግን ፍቅር ምን ፍቅር፣ ቀጥለው ደስታ፣ ምንድነው ያልካቸው? ቀጥለው ሰላም፣ ምንድነው ያልካቸው? ቀጥለው ትዕግስት፣ ምንድነው ያልካቸው? ቀጥለው ቸርነት፣ ምንድነው ያልካቸው? ከዛ በጎነት፣ እምነት፣ ራስን መግዛት ይላል። ይሄ የመንፈስ ፍሬዎች ናቸው። ሰው ልጅ ዘመን ሲጨመርለት በአዲሱ ዘመን እግዚአብሔር በሰጠነው ዘመን ይሄንን የሥጋን የመንፈስን ፍሬ ልናፈራ ያስፈልጋል። በፍቅር ልንመላለስ ያስፈልጋል። እንደዛ ከሆነ ያው የሆነውን ክርስቶስን እናገኘዋለን። እንደዛ ከሆነ ደሙ ያፈሰሰልን አምላካችን ጋራ እንደነ ደጋግ አባቶቻችን እንደነ አብርሃም እንደነ ይስሐቅ እንደነ ያዕቆብ ከሥላሴ ጋር ለዘላለም እንኖራለን። እዛ ስራ እዛ ለመግባት ነው ክርስቲያን መንገዳችን። እንዲህ ይላል በማቴዎስ ወንጌል ምዕራፍ 10 ቁጥር 5 ላይ በአሕዛብ መንገድ አትሄዱ፣ ወደ ሰማርያ ከተማም አትግቡ ይላል። ይሄ ማለት ምን ማለት ነው? በአሕዛብ መንገድ አትመላለሱ ማለት ነው። በቃ ግልጽ ካል መድኃኒዓለም በአሕዛብ መንገድ ማለት ሥጋ ፍቃድ በሚሰሩ ሰዎች መንገድ አትሄዱ፣ አትጓዙ። ወደ ሰማርያ ከተማም እንዳትገቡ። በሰማርያ ውስጥ ጣዖት ይመለክ ነበረ። በሰማርያ ውስጥ ዝሙት ይሰራ ነበረ። በሰማርያ ውስጥ ፍቅር የለም ነበረ። በሰማርያ ውስጥ ደስታ የለም ነበረ። በሰማርያ ከተማ ውስጥ ራስን መግዛት የለም ነበረ። ከናፉ ገረ መጋለ ሰማርያ ትንሴልና ማለት መጋለ ሰማርያ ከሰ ጃላል እንጅሩ ትሬ ወልከበጁን እንጅሩ ትሬ ከሶምን እንጅሩ ትሬ ከናፍ ክርስቲያኖታ አብጅጅ ረከተር ወርማችሳ የመንፈስን ፍሬ ለማፍራት ልንሳን ልንገባ ያስፈልጋል። የተወደዳችሁ እግዚአብሔር ቤተሰቦች እንዲህ ይላል በረከቱ ይደርብንና ሐዋርያው ቅዱስ ጴጥሮስ አንደኛይቱ የጴጥሮስ መልእክት ምዕራፍ 4 ቁጥር 3 ላይ እንዲህ ይላል። ልብ ብላችሁ ስሙ ይሄንን ቃል የአሕዛብን ፍቃድ ያደረጋችሁበት በመዳረት በሥጋ ምኞት በስካር በዘፈንም ያለ ልክ በመብላት ነውር ባለበት ጣዖት በማምለክ ያሳለፋችሁት ዘመን ይበቃል። ምን ያደረጋችሁበት? አለመጠን አለ ልክ በመብላት በመዳራት በስካር በዝሙት ነውር በሌለበት ጣዖት በማምለክ ያሳለፋችሁት ዘመን ያሳለፍነው ዘመን ይብቃን ይላል ቅዱስ ጳውሎስ። በሪስን ፈዳፎኒ ወካነ ወጂ ወረ ሆርሞ ታራወቻ ለበስተኒ ስንጋ ሄጃን ሴራመለኛችሁን ወልከበጁዲ ስለነ ዋቀቶ ከማ ዋቀሱ በሪ ደበርሲታንሱኒ ይስንጋ ዋጋው ክርስቲያኖታ ይብቃን። የተወደዳችሁ እግዚአብሔር ቤተሰቦች ስለዚህ ይሄ ዘመን እንዲበቃን ምን ልናደርግ ያስፈልጋል? ንስሐ ልንገባ ያስፈልጋል። ኢሳይያስ የተናገረው ቃል እንዲፈጸምልን ዘንድ በንስሐ ልንመላለስ ያስፈልጋል።
የኛ ይህ ዘመን የተዋህዶ የባለማዕተቦች ዘመን መሆን ከተፈለገ ወዳጄ ወንድሜ ሆይ እህቴ ሆይ መስቀል አንገትሽ ላይ ያሰርክ ወንድም ሴትም ንስሐ በመግባት ይሄን ዘመን እንዋጅ ያስፈልጋል። ኢሳይያስ እንዲህ አለ በትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ላይ ሄዳችሁ ስታነቡ የተወደደች የእግዚአብሔር ዓመት አምላካችን የምንቀበልበት ቀን ያደርግልን ዘንድ አለ። ስለዚህ የተወደደች የእግዚአብሔር ዘመን እንዲሆን ከተፈለገ ንስሐ ልንገባ ያስፈልጋል። በርከኛ በረዋቀዮ ታውሳ ይንበርባነ ዮቴ ቀልቢ ጅጅረቾ ትኑቱን በርባች ሰክርቻኖታ ስለ ንስሐ ሕይወት ምን ታሪክ ላምጣላችሁ? ሙሴ ጸልይ ምን ላምጣላችሁ? በዝሙት የወደቀ በስካር የወደቀ በርኩሰት የሚመላለስ ጣዖት የሚያመልክ ታላቁ ሙሴ ጸሊም ወደ እግዚአብሔር ሲመለስ ከእግዚአብሔር በረከት አገኘ። ምን ታሪክ ላምጣላችሁ? በማቴዎስ ወንጌል ምዕራፍ 26 ላይ የተነገረች ያቺ ዘማዊ ሴት ላምጣላችሁ? ምን ታሪክ ላምጣላችሁ? በዮሐንስ ወንጌል ምዕራፍ 8 ሰዱቃውያንና ፈሪሳውያን እሷን ከሶ በመድኃኔዓለም ፊት ያቆማታን ሴት ታሪክ ልንገራችሁ? ምን ታሪክ ሰምተን ነው ንስሐ የምንገባ? ምን ታሪክ ላምጣላችሁ? ሐዋርያው ቅዱስ ጳውሎስ ክርስቲያንን ሲገል የነበረ ክርስቲያንን ሲያሳድድ የነበረ ራሱን ገዝቶ ወደ መድኃኔዓለም ሲመለስ ግን ምርጥቃ የሆነ የጳውሎስን ታሪክ ልንገራችሁ ወይስ ምን ታሪክ ልንገራችሁ? ክርስቶስን የካደ ቅዱስ ጴጥሮስ ዶሮ ሳይጮህ አምላኩን ክዶ የኮበለለ የቅዱስ ጴጥሮስ ታሪክ ልንገራችሁ? ምን ልንገራችሁ? ወይስ ደግሞ ያቺን ሴት ልንገራችሁ? በምንድን ነው ንስሐ የምንገባ ክርስቲያኖች? አረ ዘመኑ እንደኛ እንዲሆን ከፈለግ በንስሐ ሕይወት እንድንመላለስ ደጋግ አባቶቻችን በዱር በገደል ድንጋይ ተንተርሶ ጤዛ ልሶ ግርማ ሌሊቱን ጸባጋንንቱን ችሎ ታግሶ ለዚህች አገር ይጸልያሉ። አንተ ደግሞ እዚህ ጋር ትሟርታለህ፣ ወደ ጣዖት አምላክ ትሄዳለህ፣ ወደ ስርቆት መንደር ትሄዳለህ፣ ወደ ዝሙት ቤት፣ ወደ ዳንክራ ቤት ትሄዳለህ። ታዲያ እንዴት ነው ዘመኑን ማየት የምንችለው? ቅዱስ ጳውሎስ ቆላስይስ ምዕራፍ 4 ቁጥር 5 ላይ ዘመኑን ዋጁ ለእግዚአብሔር እንደሚሆን ነገርን አድርጉ ይላል። ስለዚህ ክርስቲያኖች በምንድን ነው ንስሐ የምንገባው? አንኮ ሴናን የሚሆኑት መመቀልቢ ጅጅረና ዋየ ሙሴ ጉራቻ ሲብትሙ አመኛን ከንጉቤ ሰጋገሉ ማረን ከንበከም ዋቀዮ ራደ ከንበ ቀልቢ ጅጅረና ዳን ገራይ ዋቀዮ ትጋፈደሙ ከበጀርገቴ ዱበርትቲ ወጋደሉ ወንጌል ማቴዎስ በቀዳኒ ደም ጃረት ቃመሸ ጉርጉራ ጅራቻ ቱርቴ ዮካን ወንጌል ዮሐንስ በቀና ሰደት ፈሪሶኒ ሰዱቀኒ ጎፍታ ኢየሱስ ክርስቶስ ፉንዱራ ዳበኒ ኦቶ ሰጋገል ተወርጊኔ ያጎፍታ አካዳን ኩና ጀስ ነገረኒ ጎፍታን ከኢየሱስ ያዱበትናና ጩቡን ከሲብ ይገመራ ጩቡት እንደብኝ እገገ ሰገና ማነሽት ገልጪ ሴና ኢየሱስ ክርስቶስ ነው ታከቀል ጅጅረተኒ ስለማን ምን ታሪክ እንንገራቸው? ተሰልከን ንስሐ ልንገባ አልቻልንም። እንሰበካለን፣ ሰባኪም ይሰብካል፣ ካህኑም ንስሐ ግቡ ይላል። እኛ ግን አሁንም ታጥቦ ጭቃ። ኧረ ወደ እግዚአብሔር እንመለስ። ኧረ በንስሐ ሕይወት እንመላለስ። አንድ አጭር ታሪክ ልንገራቸው፣ ትምህርቴን ማጠቃለላለሁ። አንድ ሰው ንስሐ ለመግባት ወደ ንስሐ አባቱ ሄደ። ይሄ መታደል ነው፣ መመረጥ ነው። እግዚአብሔር የፈቀደለት ሰው ነው ንስሐ የሚገባ። ግን ዘመናችን እያለቀ ነው። ክርስቶስ የምንመጣበት ቀን አናውቅም። በማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሰ ቃል ትዝ አይላችሁ? የሰው ልጅ በክብሩ በሚመጣበት ጊዜ ምድር ሁሉ በፊቱ ትሰበሰባለች። ፍየልና በጎቹን ከእረኛ ይለያል። በጎቹን በቀኙ ፍየሎቹን ደግሞ በግራ ያቆማል። የት ለመቆም አቅደናል? በግራ ወይስ በቀኝ? የት ለመቆም አስበናል? ዘላለማዊ ሕይወት ለማግኘት ነው? ወደ ጥልቁ ወደ ጨለማ ለመጣል አስበናል? ክርስቲያኖች ንስሐ እንግባ እባካችሁ። ታላቁ ሊቅ ቅዱስ ዮሐንስ ዘደማስቆ የሚባል የሶርያዊ ሊቅ ሲናገር እንዲህ ይላል፣ ንስሐ የማይገባ ሰው ራቁቱን እንደቆመ እብድ ነው ይላል። ያዙልኝ ምን እንደሆነ ከዚህ ነገር መድኃኔዓለም ይሰውራል። ንስሐ የማይገባ ሰው አለ
namni qalbiin jijjiirame qulqulluu Yohaannis biyya Sooriyaa Damaasqoo kan jedhamu namni qalbiin jijjiirame maraataa qullaa dhaabbatedha jedhe ራቁቱን የሚቆም እብድ እንዴት ራቁቱን የሚቆም እብድ አይፈራም ራቁቱን የሚቆም እብድ ለምን እንደቆመ አያውቅም ራቁቱን የቆመ እብድ ድንጋይ አንስቶ ሰውን ይጎዳል እውነት አሰጥ ታዲያ እንደዛ ከመሆን ንሳል ምን ገባ ይሻል ዛሬ ንሳ አገባለሁ የሚል ሁለት ሰው ልናገኝ ያስፈልጋል መብራን መታቀም የተዋሕዶ ልጆች የመብርሃን ልጆች የመድኃኔዓለም ልጆች ንሳ እንግባ ንሳ የማይገባ ሰው ራቁቱን የቆመ እብድ እንደዛ ከመቆጠር መድኃኔዓለም ይጠብቃል አንድ ሰው ንሳ ለመግባት ወደ ካህን ወደ ንሳ አባቱ ሄደ የሚገርማቸው ሄዶ ንሳውን ተናገረና ወደ ቤቱ ተመለሰ ምን አደረገ ወደ ቤቱ አንደኛም ንሳ ስንገባ አዲስ ጸባይ እናመጣለን በቃ አዲስ ክርስቲያን ጀማሪ ክርስቲያን ከጳጳስ ይበልጣል እላለሁ አባ በቃ እና ንሳ ገባና ወደ ቤቱ ገባና ተኛ ለሊት መተኛት አይቀርማ ከኔ ጋር ናችሁ ልጨርስ እንዴ አበዛው እሺ ከኔ ጋር ናችሁ እግዚአብሔር ከሁላችን ጋር ይሁን እስቲ እግዚአብሔርን አንድ ላይ እናመስግነው ሁሉ ምስጋና ስለዚህ ይህ ሰው ተኛና በእልሙ የሆነ ነገር አየ በእልሙ የሚገርማቸው ርግብ መጣ ጭንቅላቱ ላይ እዚች ጋር ስትወርድ በእልሙ አየና ደስ አለውና ጧት ተነሳና ወደ ንሳ አባቱ ሄደ የሰማችሁ ነው አባቴ አቤት ልጄ እንዴት አደር እግዚአብሔር ይመስገን ትናንትና ንሳ እንደገባው ቤቴ ገብቼ ለሊት ሲተኛ ርግብ መጣ ጭንቅላቴ ላይ አረፈች አባቴ ደስ ብሎኛል አለ አያ ልጄ አንተ መልካም ስራ ሰርተህ ሳይሆን ርግቧ አንተ ላይ ያወረደችው ርግቧ አንተ ላይ አንተ ጭንቅላት ላይ የወረደችው ዛፍ መስላት ነው እንጂ መልካም ስራ ሰርተህ አይደለም ማለት ምን መስላት ንሳይ የማይገባ በቃ እንደ ዛፍ ነው የሚቆመው ህይወቱ የጨለመ ኑሮ ያልተቃና የቤቱ ቋጠሮ የማይፈታ ስለዚህ ንሳ ልንገባ ያስፈልጋል ራቁታችን እንዳንሆን በንሳ ህይወትን እንመላለስ ያስፈልጋል አንተ ዛፍ መስራት ነው እንጂ መልካም ስራ ሰርተህ አይደለም ቀጥል ነገ ደግሞ በዚህ ከቀጠል ቁራ መጥቶ ጭንቅላቴ ላይ ያረፈ ብለህ ትነግረኛለህ አንተ ሳያልቅም ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች ሁሉንም ነገር እግዚአብሔር አዲስ አደርገዋለሁ አለ አዎ ሰማይን ቀየር አዲስ አደረገ አዎ የምናየው በአይን የምናየው ገፈርሳ ወንዝ ሲቀየር እኔና እናንተ ግን አልተቀየርንም አዎ በአይናችን የምናየው የአካባቢያችን ሳር ሲቀየር እኔና እናንተ ግን አልተቀየርንም ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 12 ቁጥር 2 ላይ ሲናገር እንዲህ ይላል በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉት አለ አዎ ዓለም አላፊ ጠፊ ናት ዓለም ያልፋል የማያልፈው ዘላለማዊ ጌታ ለምድራዊ ነገስታት ንግስናን የሰጠ ለምድራዊ ባለስልጣንነትን የሰጠ በመንግስቱ ያለ ዘላለም ሁሉ አባት የዘመናት ሁሉ ባለቤት የአማልክት አምላክ የጌቶች ጌታ የቀራንዮ ንጉስ መድኃኔዓለም በመንግስቱ አለ ክብር ምስጋና አምልኮት ውዳሴ ለስሙ ይሁን ክርስቲያኖች ስለዚህ ንሳ ልንገባ ያስፈልጋል በንሳ ህይወትን እንመላለስ ያስፈልጋል አሁን እንት ያገል ጠይቃቸው ዛሬ ስንት ቀን ነው የምናከብረው የገናናው መልአክ የቅዱስ ሚካኤል ወራዊ መታሰቢያ በዓሉ ነው አይደል ሚካኤል ኑራችን ህይወታችን ይቀየርልን ሀገራችንን ሰላም ያደርግልን እስራኤላውያንን 430 ባርነት እንዲወጡ የረዳቸው ቀኑን በደመና ሌሊቱን በብርሃን የመራ መልአክ እኛንም ህይወት ይምራልን ህይወታችን ቋጠሮ ይፍታልን ሐዘናችን መከራችን ችግራችን ሁሉ ገናናው ሚካኤል ያስወግድልን አይችልም ክብር ምስጋና አምልኮት ውዳሴ ለእግዚአብሔር ይሁን 12 ቀን ሆነናል አዲስ ዓመት 2017 ተያዝነው በ12 ቀን ምን መልካም ስራ ሰራ ብቻ መልሱልኝ በማርያም ተወዳችሁ ሲልክ መልካም ስራ ሰርታችኋል ራሳችሁን ጠይቁ ለኔ እንድትነግሩ እስቲ እኔ እግዚአብሔር ዘመን ሰጠኝ ዘመነ ቅዱስ ማቴዎስን አለበሰኝ
በ12 ቀን ውስጥ ደግሞ ምን መልካም ስራ ሰራሁ? እስቲ የተበደሉትን የተገፉትን አይቼዋለሁ። የተራቡትን ለማብላት አቅጃለሁ። ወደ ታሰሩበት ሰዎች ቤት ሄጄ ጠይቄያለሁ። ወደ ታመሙ በደዌ ዳኛ በአልጋ ቁራኛ የተያዙት በጸበል ቤት በየሆስፒታሉ የሚቸገሩትን ለመጠየቅ አስቤ አውቃለሁ ወይስ እኔ ምንድን ነኝ? አምላኬ እኔ ሰው ነኝ፣ ያንተ ፍጡር ነኝ፣ ያንተ እጅ ነኝ። ስለዚህ መልካም አይምሮ በውስጥ ያኑረው፣ መልካም ሕሊና ስጠኝ ብለን እንጸልይ ያስፈልጋል። መድኃኒዓለም ለዚህ ነገር ያብቃል። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች እግዚአብሔር ሁሉንም ነገር አዲስ አደርገዋለሁ አለ። ብዙዎች ራሳቸው መቀየር ሀቅታቸው እምነታቸውን የሚቀይሩ ባለማይተብ ሆነው ማይተቡን ቆርጦ የሚሄዱ ብዙ ሰዎች አሉ። የሚታደስ የረከሰ ማንነታችን እንጂ ሃይማኖት አይደለም። የሚቀየረው አዲስ መሆን ያለበት በጥላቻ በቂም በስጋር በዝሙት የወደቀ ማንነታችን ሰውነታችን እንጂ ሃይማኖት አትታደስም። ሃይማኖት አንዲት ናት። እሷን ክርስቶስ በደሙ የመሰረተት ሐዋርያት ስለሷ የሰበኩት ነቢያት ስለሷ የተናገሩት 3000 ዓመት ታሪክ ያላት ቅድስት ቤተክርስቲያን በክርስቶስ ደም የተመሰረተችው እናት ስንዷ እመቤት ቅድስት ቤተክርስቲያን ነች። ደስ ይበላችሁ ክርስቲያኖች። እግዚአብሔር እንምጣ። ሁሉን ነገር ምን አደርገዋለሁ? ወደ እግዚአብሔር ከመጣን ሁለመናችን ታድሶ አዲስ ሰው እንሆናለን። ምን ሰው? ንስሐ የምንገባ ከሆነ ሁሉም አዲስ ይሆናል። አልተፈታም ያለ የቤታችን ቋጠሮ ለብዙ ዘመናት ስንጠይቅ ያጣነው ነገር ሁሉ ወደ እግዚአብሔር ብንመጣ ወደ ቤታችን ስንገባ አዲስ ሆኖን እናገኛለን። እግዚአብሔር ምን ብሏልና ሁሉም ነገር ምን አደርገዋለሁ ብሏል። አዲስ ማድረግ የሚችል አምላክ የሕይወታችን ኑራችን ሁሉ ያድስልን። እስቲ ከኋላ በኩል ያላችሁ በሉል እግዚአብሔር ስም በልጅነት መንፈስ በአክብሮት ጠይቃለሁ። ታችም ያላችሁ ወደዚህ ተነሱና ቀረብ በሉ። አንድ በማርያም በገናናው በቅዱስ ሚካኤል መታዘዝ ከሰነፍ መስዋዕት ይበልጣል። አሁን ተምረናል። አሁን ደግሞ የበረከት ስራ ሰጥተን ወደ ቤታችን እንሄዳለን። ስለዚህ ቀረብ በሉ። ከኋላ በኩልም ያላችሁ ሁላችሁ እሺ በሉ። እናቶች አይታዘዙም እንደ መምህር እዚህ አካባቢ ያሉ ሰው ስለዚህ ቀረብ በሉ። በድንግል ማርያም የቅዱስ ሚካኤል ወዳጆች አባቶቻችን ባርኮን ተባርከን